ሰላም እንዴት ናችሁ ወዳጆቼ? ለተወሰነ ወራት ከኦንላይን ስራዎች ጠፍቼ ነበር። በተለይ ኮንቴንት እየሰሩ አልነበረም። ከዩቲዩብ እና ከአንዳንድ ፕላትፎርም ሙሉ ለሙሉ ማለት ይቻላል ጠፍቼው ነበረ። የጠፋሁበት ምክንያት አንደኛው የግል ኬስ ነበረ። ሁለተኛ ደግሞ አንድ የኦንላይን ስራ ላይ ሙሉ ለሙሉ ማለት ይቻላል ፎከስድ ሆኜ እየሰራሁ ስለነበረ ነው የጠፋሁት። ጥያቄ እየጠየቃችሁ ለነበራችሁ ሰዎች በተለይ በኢሜል ሞር ጥያቄ እየጠየቃችሁኝ ስለነበረ በጣም አመሰግናችኋለሁ። የግል ኬዝ ለምንድነው የጠፋው? ለምንድነው ፖስት የማታደርገው? ለምን ጥያቄ ማትመልስልኝ ላላችሁ ሰዎች ከአሁን በኋላ ለሁላችሁም ስቴፕ ባይ ስቴፕ ጥያቄያችሁን የሚመልስላችሁ ይሆናል። የጠፋበት ምክንያት አንደኛው የጉግል አድሴንስ ዌብሳይት ላይ ሞኔታይዜሽን አቁሞ ነበረ። ማለትም ሞኔታይዜሽን አይቀበልም ነበር። ከሰሞኑ ከዩቲዩብ አድሴንስ ሳይሆን የዌብሳይት ላይ ለው ኮንቴንት ቫልዩ እያለ ብዙ ሰዎችን እያሰገረ ነበር። እሱንም ሶልቭ ማድረግ ነበረብኝ። ሁለተኛው የጠፋበት ትልቁ እና ሞር ፎከስድ ሆኜ እየሰራው ነበረ እና አሁን አሳክቼ ሰክሰስፉል ሆኜ የወጣሁት ደግሞ የአፕሊኬሽን ስራ ነበረ እና የአፕሊኬሽን ሰርቶ ከዛ በኋላ ሞኔታይዝ አድርጎ ብር መቀበል ያንን ሂደት ደግሞ ሙሉ ለሙሉ ማሳካት ስለፈለኩ እና ከዚህ በፊት እንደምታውቁት አፕሊኬሽን ዌብሳይት ነበር በብዛት የሚሰራውን አፕሊኬሽን ደግሞ ሞኔታይዝ የሚሆን ሳይሆን ኖርማሊ ሰርቼ ከዛ በኋላ ለሆነ አካል አሳልፌ የሚሰጠው ወይም ደግሞ የሚሸጠው አፕሊኬሽን ነበረ። እንዲሁም ከከስተመሮች የሆነ ትዕዛዝ እየተቀበልኩኝ የተለያዩ ሬስቶራንት የዲሊቨሪ አፕሊኬሽኖችም እየሰራው ነበረ። ደግሞ አሁን ሞር ፎከስ ማድረግ የፈለኩ ነው ሁሉም ሰው ሊያሳትፍ የሚገባው ያሰብኩትን አፕሊኬሽን ከሰራ በኋላ ፕሌይ ስቶር ላይ አፕሎድ አድርጎ ከዛ በኋላ ያንን አፕሊኬሽን ከጉግል አድሞብ ጋር ኮኔክት አድርጎ ሞኔታይዝድ አድርጎ ብር መስራት ነበር። ያንን ላይ በደንብ ፎከስ ሆኜ እየሰራሁ ስለነበረ ነው የጠፋሁት። ካሁን በኋላ ተመልሼ መጥቻለሁ ማለት ነው። እናንተም ያን ነገር ላይ እንዴት መሳተፍ እንዳለባችሁ እና እንዴት መስራት እንደምትችሉትም ካሁን በኋላ ቪዲዮ የሚሰራላችሁ ይሆናል። እንዲሁም ደግሞ ኦንላይን ስራዎች ላይ ሞር እርግጠኛ ሆናችሁ በደንብ የእናንተን ስኪል አሳድጋችሁ ስትሮንግ ሆናችሁ ኦንላይን ስራ ላይ ተፎካካሪ ሆናችሁ እንድትቀርቡ ለእናንተ የሚያግዛችሁን እኔ ማቆም ሁላችሁም ሼር የሚያደርግላችሁ ይሆናል ማለት ነው። በየሳምንቱ በትንሹ ከአንድ ቪዲዮ እስከ 2 ወይም 3 ቪዲዮ የሚለቅላችሁ ይሆናል ማለት ነው። ከአሁን በኋላ በየሳምንቱ ቪዲዮ ይኖረናል ማለት ነው። ወደ ስራችን ሙሉ ለሙሉ ተመልሰናል ማለት ነው። እናንተም ያን ነገር እርግጠኛ ሆናችሁ እንድትሳተፉ እኔም ለእናንተ የሆነ ነገር ሼር ሲያደርግላችሁ 90% የሰራሁትንና ያሳካሁትን ነገር ለእናንተ ሼር ማድረግ የሚፈልገው ምክንያቱም ያልሰራሁትን ነገር ወይም ደግሞ ያልሞከርኩትን ነገር ለእናንተ ብቻ ሼር ማድረግ አልፈልግም። አንደኛ ጥያቄ ከጠይቃችሁ ራሱ ግራ ነው የሚጋባው። ማላውቀው ነገር ሼር ማድረግ በጣም ነው የሚጠላው፣ በጣም ነው የሚያስጠላኝ። ስለዚህ በደንብ እርግጠኛ ሆኜ ትንሽዬ ነገር ካገኘው እናንተ ሞር ከሰራችሁ ከዛ የተሻለ ማግኘት እንደምትችሉ እርግጠኛ ከሆንኩ በኋላ ነው ለእናንተ ሼር ማድረግላችሁ ማለት ነው። ከአሁን በኋላ ሙሉ ለሙሉ ማለት ይቻላል ወደ ስራ ተመልሰናል ማለት ነው። ከኦንላይን ፓሲቭ ኢንካም ጋር ወደፊት የምንቀጥል ይሆናል። አሁን ተመልሼ መጥቻለሁ ማለት ነው። በሌላ ቪዲዮ እንገናኛለን። እስከዛ ባላችሁበት በሰላም ቆዩ።